ስለዚህ ሙዚቃ እኔ የጥላሁን ገሰሰ ኦሪጂናሉ አለኝ። ቲንክ የጥላሁን ገሰሰ ሚስት በዚህ ሙዚቃ ላይ ተቃውሞ ነበራት። ሰላም እንዴት ናችሁ? ዳኒ ድሬ ነኝ። ዛሬ በሌላ ቪዲዮ ብቅ ብዬላችኋለሁ። ለዛሬ ይዤላችሁ መጣሁት ሙዚቃ ነው። እንግዲህ ኢሳያስ ታምራት እቱ ገላ የሚለውን የጥላሁን ገሰሰ በጣም በተዋጣለት አይነት መንገድ ተጫውቶታል። እሱ ሙዚቃ እስቲ አብረን እየሰማን ሪያክትና አርግ የሚሰማችሁ ስሜት ካለ ኮመንት ላይ ብትነግሩኝ ደስ ይለኛል። ወደ ኢሳያስ ታምራት እቱ ገላ የጥላሁን ገሰሰ ዘፈን በጣም ደስ የሚል እንትን ነው። በተለይ እንደዚህ ነጫጭ ነጠላ ለብሰው የድሮ ሙዚቃዎች ላይ የምናያቸው ሰዎች በአሁኑ ሰዓት ብዙም አይነት ክሊፕ ላይ የሉም እና እንደዚህ አይነት ቪዲዮ ክሊፕ ሳይ በጣም ደስ ይለኛል። በዛ ላይ ደግሞ ኢንተርቪው ሰምቻለሁ። ከ120 በላይ ባንዶች የተሳተፉበት ሙዚቃ ነው ብሏል እና በጣም ትልቅ ስራ ነው። ሙዚቃው ኮፒራይት እንዳይዘን እያቆምን ነው ሪያክት የምናደርግበት። ስለዚህ ሙዚቃ እኔ የጥላሁን ገሰሰ ኦሪጂናሉ አለኝ። አቴም በክራር የሚጫወተው ቆየት ያለ ሙዚቃ ነው እና እሱን ጋብዛችኋለሁ ብዬ አላዘጋጀሁትም። ለአሁኑ ግን እቱ ገላ የጥላሁን አዘፋፈን ራሱ በጣም ደስ የሚል ጥሩ ኳሊቲ ያለው ሙዚቃ አለኝ እና እሱ ብቻ ሙዚቃ ሳይሆን በቅርቡ ደግሞ አንድ ልጅ የተጫወተው ዘፈን አለ ማንበዬ ልጥራሽን ያለ ምናምን የሚል ዘፈን አለ። እሱ ራሱ የጥላሁን ገሰሰ ነው። በሌላ ቪዲዮ እሱን ይዤላችሁ እመጣለሁ። ቆየት ያሉ የጥላሁን ሙዚቃዎች ብዙ ያልተሰሩ ሙዚቃዎች አሉ። በጣም ብዙ። እንደውም ካለው ሙዚቃ አዳዲስ ሙዚቃዎች ዘፋኞች ከሰሯቸው ሙዚቃዎች ኦልሞስት 20-25% ነው ብዬ ነው የማስበው። በጣም ብዙ የጥላሁን ሙዚቃዎች አሉ። በተለይ ኢትዮፒክስ ላይ ምናምን በጥሩ ኳሊቲ ፈረንጆች ያስቀምጧቸዋሉ እና እያንዳንዱን እያመጣውና እንደዚህ ጋብዛችኋለሁ ጊዜ ካለን ማለት ነው። አይ የጥላሁን ገሰሰ ሚስት በዚህ ሙዚቃ ላይ ተቃውሞ ነበራት፣ የመጨረሻው ሚስቱ ማለት ነው። ካሁን በኋላ የጥላሁን ገሰሰ ሙዚቃ ባይሰሩ አሚን እኔ እንደዚህ አይነት ነገር ላይ በጣም ትልቅ ተቃውሞ አለኝ። ለምን ይሄ ልጅ ሙዚቃ እንደዚህ በሚሰራበት ሰዓት አዳዲስ ጄኔሬሽኖቹ ራሱ ይህ ሙዚቃ ሪያክት ያደርጉበታል፣ ይሰሙታል። ድጋሚ እንደ አዲስ እንደወጣ ነው የሚሰሙት እና ከትውልድ ወደ ትውልድ ለማስተላለፍ አዳዲስ ልጆች ቢጫወቱት ምን ችግር የለውም። የነ ማይክል ጃክሰን ብዙ ሬይ ቻርልስ ሙዚቃዎች እስካሁን ድረስ ድጋሚ በዳንስ በኩል ሌሎች ሙዚቀኞች ይጫወታልና ችግሩ ምን ላይ እንደሆነ አልገባኝም። በዛ ላይ ደግሞ ልጁ ግጥሙን የጻፈውን ሰውዬ ስላስፈቀደ ግጥም የጻፈው ሰውዬ ከፈቀደ ድጋሚ መሰራት ይችላል። በተለይ ሳልናገር ማለፍ የምፈልገው ነገር ኢሳያስ ታምራትና ዳዊት ጽጌ የሚሰሯቸው የድሮ ሙዚቃዎችን ድጋሚ ሲሰሯቸው በጣም ነው ደስ የሚለኝ። በተለየ ድምፅ ነው፣ በተለየ ጄኔሬሽን ውስጥ ነው የምንሰማቸው እና በተለይ ባለቤትነት ያላቸው አርቲስቶቹ ከሞቱ በኋላ የህጋዊ ባለቤትነት ያላቸው ሰዎች ለስለስ ቢሉሏቸው ጥሩ ናቸው ብዬ አስባለሁ። ለምን ገጣሚው ከተከፈለው ዜመኛው ከተከፈለው ምንድን ነው ችግሩ? እቱ ገላ ሳይሽ ፈዘዝኩ እንጂ ገላ መች ትንፋሽ ወጣኝ me. Gena, gena, I need to
ይህ ሙዚቃ ማዳመጥ የምትፈልጉ በየትኛው ቻናል ነው የምናገኘው የምትሉ ልጆች ካላችሁ አርቲስቱንም ሰፖርት ለማድረግ ለሱ ሬኮርድ ሌብሉም ሰፖርት ለማድረግ ሽርጉድ ኢንተርቴንመንት የሚባል ዩቲዩብ ቻናል አለ። 54,000 ፎሎወር ነው ያላቸው። ስለዚህ እዛ ላይ ሄዳችሁ ሙዚቃውን በደንብ መስማት አለባቸው። አንዳንድ ጊዜ እኔ ሙዚቃውን ሪያክት በማድረግበት ሰዓት ቻናልን ይጎዳብኛል። ለምን ኮፒራይት ስለሚይዘው ብዙ ጊዜ ማስጠንቀቂያ ይልካሉ እና ከዚህ በላይ ሙዚቃውን ባናጫውተው እና ኢሳያስ ታምራት ደስ የሚል አልበም አለው፣ የራሱም አልበም አለው፣ ሰምቼለታለሁ። ብዙ ሲንግሎችም ሰርተዋል። ከዚህ በፊት ራሱ በፒያኖ የተጫወታቸው የጥላሁን ገሰሰ ሙዚቃዎች አሉ። እሱም ሰፖርት አሮ ነው። ኦፊሻል ዩቲዩብ ቻናል ይኖረው አይኖረው አላውቅም፣ እስካሁን አላየሁትም። ቢኖረው የመጨረሻው ሙዚቃዎች በራሱ ዩቲዩብ ቻናል ላይ ለቀው ነበርና ሰፖርት ማድረግ የምፈልጉ ልጆች እንግዲህ ሙዚቃውን ሙሉን ሽርጉድ ኢንተርቴንመንት እቱ ገላ ብላችሁስ ፈልጋችሁ ይውለት። አጠር ያሉ ነገሮች ነው የምለቀው አካውንቴ እስከሚያደርግልኝ ድረስ። በተለይ ላይቭ ለመግባት ፈልጋለሁ። አይ ቲንክ ሚኒመም 50 ፎሎወር መኖር አለባችሁ ላይቭ ለመግባት። ይህ አካውንት እንደምታውቁት በጣም አዲስ አካውንት ነው እና ከቻላችሁ ላይክ እና ሰብስክራይብ በማድረግ አካውንቴ እናሳድግ። ትሞሮ ወይ ደግሞ ከነገ ወዲያ በሌላ ቪዲዮ እንገናኝ። ለዛሬ ይዤላችሁ የመጣሁት ነው። ስሜ ዳኒ ድሬ ነው። ፕሊዝ ሰብስክራይብ እና ላይክ። ባይ ፎር ናው።